በዛሬው ቪዲዮ መሀላ ላይ ኤንጅላ የአስራን ቀሚስ አርጋ ከመቴ ጋር የምትጋባበትን መጨረሻ መቴ የሚያውቅበትንና አስራና መቴ የሚጣሉበትን እንዲሁም ኤንጅላ ከትልቁ ቤት የምትባረርበትንና ይህንንም ቅሌት ሁሉም ቤተሰብ የሚያውቅበትን ኤንጅላና ኦዛን ከሀገር ለመውጣት የሚስማሙበትን ትዕይንት በሌላ በኩል አስደንጋጭ ቪዲዮዎችን ይዤ ቀርብ ያለው እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። መቴ አዝራ ናት በማለት ኤንጅላን አክፎና እንዲሁም ሸፍኖ ወደ አንድ ክፍል ውስጥ ያስገባታል። እናም ማንነቷን ለማየት ከላይ የለበሰችውን ቀይ ልብስም ሲያወልቀው ኤንጅላ መሆኗን ይመለከታል። መቴም በጣም ደንግጦ አዝራ የት ነው ያለችው? እናም ደግሞ አንቺ ለምንድነው የሙሽራ ቀሚስ የለበሽው? በማለት ኤንጅላ ላይ ጮኸባት። በዚህ ጊዜያት ላይ ሙሽራ መሆን አምሮች ነው አይደለ? እውነቱን ንገሪኝ። እናም ደግሞ በኔና በሷ መካከል ቀንተሽ ንዙ ውስጥ የገባሽው ብሎ መቴ ሲጮህባት ኤንጅላ በጥፊ ትመታዋለች። የኤንጅላን በጥፊ መምታት ከሩቅ የተመለከተችው አዝራም በጣም የጮች ለምንድነው በጥፊ የመታች? ምን አድርጋት ነው በጥፊ የመታች? እሷ ጋር መማጋት ፈልገ ነው? ለመሳም ፈልገ ነው እሷ? በማለት አዝራ መቴን ወቀሰችው። የአዝራ እናት ፊሊዝም ወደዛ ስፍራ ስትመጣ ኤንጅላ ቀይ ልብስ እንደለበሰችና እስካሁን ድረስ ሲናስተዛራ የነበረችው ሴት ራሷ አዝራ ሳይሆን ኤንጅላ መሆኗን ስትመለከት ወዲያው በፍጥነት ከዚህ ቦታ በፍጥነት ሂጂ፣ ማንም ሰው ይህን ቅሌታችንን ሳያይ በማለት ኤንጅላን ለማባረር ሞከረች። ግን አልተሳካላቸውም ነበር። ሁሉም ሰዎች ተራ በተራ ወደዛ ቤት ውስጥ መጡ። እናም አሁን ሁሉም የተፈጠረውን ተመለከቱ። ኤንጅላ ነበረች እንጂ ያን ቀይ ልብስ የለበሰችው አዝራ አልነበረችም። ሁሉም ተራ በተራ አዝራን ወቀሷት፣ እናቷም ሳትቀር። ፍልጽ በልጇ ስራ በጣም አፍራ ሁሉንም ሰዎች ይቅርታም ጠይቃ አሁን ወደ ፕሮግራሙ እንመለስ ስትል ተናገረች። አዝራ ግን መቴን መተው አልቻለችም ነበር። እንዴት የኔን እጆች መለየት አይችልም በማለት መጮህ ጀመረች። ቤልጉም በዚህ ሰዓት ላይ ይህች ልጅ ትልቅ ሴት ትመስላለች፣ ግን ደግሞ በጣም ሕፃን ልጅ ናት፣ ፍሊዝ እባክሽን ስነ ስርዓት አስይዘሽ በማለት ተናገረች። ፍሊዝም በልጅ መካከል ማደርገውን ነገርም አትነግሪኝም ስትል ስትናገር መቴም ቢሆን የኛ ልጅ ነው፣ እናም ደግሞ ለእንደዚህ አይነት ልጅ እጃችንን መስጠታችን እንዲቆጭን አታድርጊ በማለት ቤልጉና ሁሉም እርስ በርስ መከራከር ጀምሮ አቲፍም አሁን ለምንም ነገር መጨነቅ አልፈልግም፣ ስለዚህ ሁላችሁም ከዚህ ቦታ ውጡ በማለት ሁሉንም አስባረራቸው። መቴም ካለበት ክፍል ውስጥ ወጣ። አቲፍ ደግሞ ፍሊዝንና ኢዜትን ልጃቸውን በአግባቡ መያዝ አትችሉም፣ እናም በጣም ተራ የሆናችሁ ሰዎች ናቸው፣ ሲጀመር ያችን አሻንጉሊትም ለምን እዚህ ውስጥ አስገባችኋት በማለት ኤንጅላን ወቀሰ። ኤንጅላ በጣም እያለቀሰች ባለችበት ቅጽበት ላይ መቴ ወደ እሷ ጋር ይጠጋል። መቴም ከተጠጋት በኋላ ከኔ ራቅ ብያለሁ፣ እናም ደግሞ እንደፈለክ ልትናገረኝ አትችልም ስትል ትናገረዋለች። እሱም ወዲያው እናም ደግሞ አንቺ እንደሆንሽ አውቄ ነበር፣ እኔ የአዝራን እጆች መለየት እችላለሁ፣ እናም የአንቺ እጆች በጣም ለስላሳና በጣም የሚያማምሩ ናቸው፣ በዛ ላይ ደግሞ አይነሽ ሁሉ ነገሮች ብቻ ያስቦኛል፣ አንቺ ለኔ ልዩ ሆንሽ ሰው ነሽ፣ አላውቅም፣ ምናልባት አንቺ እኔን የተጫወትሽብኝ ሊሆን ይችላል፣ ግን ከአዝራ በላይ የወደድኩሽ ያለ ይመስለኛል፣ እናም በዛም በጣም እጣላሻለሁ በማለት ኤንጅላን መቴ ይሰርባታል። እጇ ላይ አድርጋ የነበረውንም ቀለበት ወዲያው እያስወለቃት ቀለበቱን ምስኪን በማለት እጁን ይዘረጋላታል። እሷን በጣም ያለቀሰች ከዓይኖቿ እንባ እየወጡ ቀለበቱን ታስቀምጥለትና መልካም ሕይወት ይሁንልህ ገሃነም ግባ በማለት መቴን ኤንጅላ ትናገረዋለች። እንደ ቤተሰቡ ሁሉም ወቀሳ ሊቀርብባቸዋል። እናም ይህንን ሁሉ ወቀሳ እያቀረበ ያለው አቲፍ ነው። አቲፍ ሁሉንም ሰበሰበ፣ ፍሊዝን፣ ኢዜትን እንዲሁም አዝራን፣ በሌላ በኩል ልጆቹን። ይህንን ጉዳይ በትክክል አለመወጣታቸው በጣም እንዳናደደውና እንዳዋረዱትም ተናገረ። ኤንጅላን ለመናገርም ሲሞክር ወደፊት ለፊት አዝራም በመቆም እሷ ምንም ያጠፋችው ጥፋት የለም እኔ ሁሉንም ነገር ፈቅጄላት ነው ሲልም ተናገረ። ወዲያው ፍሊዝን ሁሉንም ነገር አስተካኪው በማለት አቲፍ ተናግሮ ወደ ክፍሉ ገባ። አዝራ ያንንም ማለች ይህንንም ማለች፣ ለፍሊዝ ጥፋተኛዋ ኤንጅላ ናት እንጂ አዝራ አይደለችም። በመጨረሻም እቃዎቿን ይዛ እንደገጧት ከዚህ ቤት ውስጥ እንድትወጣ ለኤንጅላ ተናገረች። ፍሊዝ ማስወጣታለሁ ብትሞክርም እንኳን በአዝራ አማካኝነት ማስወጣት አልቻለችም። ግን ነገ ትባረሪያለሽ፣ ነገ እቃሽን ይዘሽ ውጪ ስትል አስረግጣ ነግራት ወጣች። እዚያ ቤተሰብ አሁን የራሳቸውን ጊዜ እያሳለፉ ይገኛሉ። ዚያም መቴን ቆራጥ የሆነ አስተሳሰብ ማሰብ እንዳለበትና ሙሉ ቤተሰቡን መውቀስ እንደነበረበት በተለይ አቲፍን ሊናገረው እንደሚገባ ዚያ ይነግረዋል። አዝራ ከክፍሏ ውስጥ እንዳትወጣ ይቆለፍባታል። አዝራ የተፈጠረውን ነገር ለመቴ ደውላ ትነግረዋለች። ኤንጅላም ልትባረር መሆኗንና በሌላ በኩል ደግሞ እሷን በራፍ ውስጥ ቆልፎ እንደተወባት። እናም ይህንን ሁሉ ነገር እየሰማው መቴ ጉዞውን ይጀምራል። ኤንጅላ ልብሶቿን ካዘጋጀች በኋላ ከአክስቷ በራ አንድ ቁልፍ በሚሰጠት አባይ በቃ ሂጂ፣ እናም ደግሞ በሰላም ትመለሻለሽ፣ አሊያም ደግሞ እዛ ህይወትሽን ትመሪያለሽ፣ አንቺ ግን ደደብ ነሽ፣ እኔ የምልሽ ነገራቶች በሙሉ ብታደርጊ ኖሮ እዚህ ባልደረስሽ በማለት ሙበራ ኤንጅላን ተወቅሳታለች። ኤንጅላ ሁሉንም ከተሰናበተች በኋላ ካለችበት ቤት ውስጥ ልትወጣ አሁን ሁሉንም ሰላም ብላ ጨርሳ ወደ ጉዞዋና እንዲሁም ወደ ምትሄድበት ቤት ስትሄድ መቴ ደግሞ ወደዛ በመምጣት ወዴት ነው ኤንጅላን ወዴት ልትወስዷት ነው? ኤንጅላ መሄድ አትችልም፣ ምክንያቱም ደግሞ አዝራ ያለሷ መኖር አትችልም ሲል ለፍሊዝ ጠበቃ ይቆማል።
ለኢንጅላ ጠበቃ ቆመ። ፊሊዝም ጋር ተከራከረ። መቴነብ አንተ ስለሷ ምንም የምታውቀው ነገር የለም ስትል ተጠይቀዋለች። መቴም አዎ የማላውቀው ነገር ሊኖር የሚችል ይመስልሻል? ግን ደግሞ አዝራን አውቃታለሁ። ያለ ኢንጅላ ህይወት እንደሌላት አውቃለሁ። የምትም መሄጃ ቦታ የላትም ሲል ይናገራል። ኢዜትም ምን እያልክን ያለው አንተ ስለዚህ ሁሉ ነገርና እኛ የምንፈልገውን ነገር ለምን እንዲቆም ታደርገናለን ብላ ስትናገር፣ ካለበለዚያ ጋብቻውን አትሰቡት። ጋብቻው ሊሆን የሚችለው በኢንጅላ መካከልና እንዲሁም በአዝራ መካከል ያለው ግንኙነት አንድ ሲሆንና ሁለቱም እርስ በርስ ሲደጋገፉ ነው። ምክንያቱም አዝራ ለብቻዋ መቆም የምትችል ሴት አይደለችም በማለት ቤተሰቡን በጋብቻው አስፈራራቸው። ሊዝና እንዲሁም ኢዜት እርስ በርስ ካወሩ በኋላ ኢንጅላን ወደ ቤት ውስጥ ይመልሷታል። ኢንጅላም ሳትባረር በመቴ አማካኝነት ወደ ክፍሏ ትመለሳለች። ተመልካቾች ይህንን ነገር ያደረገው መቴ ለምንድን ነው? መቴ ትክክለኛ ሰው ለሱ ማን ነው? አዝራ ወይስ ኢንጅላ? ኮመንት ስፍራው ላይ አስቀምጡልኝ። አዝራ በመጨረሻ ኢንጅላን ስታገኛት በጣም ደስ ብሏት ወደ እሷን ታቅፋታለች። ከመቴም ጋር የተቃቀፉ ሁሉም ነገር ሰላም እንደሚሆን መቴም እየተናገረ በቅርቡ ተጋብተው እንደሚሄዱም ይናገራል። እናም ለመባረር የተዘጋጀችውና ልትባረር የነበረችው ኢንጅላ ተመለሰች። ይህንን ሁሉ ነገር ከሩቁ የተመለከተ የነበረው ኦዛን አለ። ኦዛን ልብ ውስጥ ኢንጅላ በደንብ ገባች። አዝራም አሁን ኢንጅላንና እንዲሁም መቴን ለማስታረቅ በምትችለው አቅም እየሞከረች እርስ በርስ ሰላም ተባብለውና ተቃቅፈው ተሳስነው እንዲታረቁ አደረገች። እናም ሁሉንም ነገር መቴ ከሩቁ ተመለከተ። ኢንጅላና አዝራ አንድ እንደሆኑ ገባው። እሱም ወዲያው ወደ ቤቱ ለመሄድ ሙከራ አደረገ። በዚህ ጊዜያት ላይ መሄድ እንደሌለበት የነገረችው አብራ መሆን እንደምትፈልግ ነገረችው። እሱም መሄድ አለብኝ ብሎ መቴ ከቤት ውስጥ እና ከክፍል ውስጥም ሲወጣ ሁለቱም እርስ በርስ ይሳሰማሉ። ይህን የተመለከተችው ኢንጅላ በቅናት በጣም ታብዳለች። ሙበራ አንድ ነገር ለማድረግ ሙከራ አደረገች። ይህም ደግሞ በግዴታ ኢንጅላን ለመዳር በቅርቡ ለሷ ባል የሚሆን ሰው ፍሊዝ እንደምታመጣና እንደምድራት እንደተናዘዘችና ቃል ለገባች ነገረቻል። በዚህም ሰዓት ላይ ሙበራና ኢንጅላ እርስ በርስ ምን እያሉ እርስ በርስ ያወራሉ። እናም ኢንጅላ በጣም እያለቀሰች ያንን ነገር እንደማትቀበል ተናገረች። ግን አማራጭ እንደሌላት ሙበራ ሁሉንም ነገር ነገረቻት። አክስቷ በጣም ትጨክንባታለች። እናም ከፍሊዝ የምትቀበለው ጥቅማ ጥቅሞች እንዳይቀሩባት ሲባል ኢንጅላን ለማትፈልገው ሰው ለመዳር ተስማማች። አዝራ አሁን ከኢንጅላ ትልቅ ፍቅር ይዟታል። እርስ በርስም አንድ ላይ እያደሩ የምታሰቃያትና የምትቆጣትን ነገር በሙሉ ቀንሳላታለች። መቴ አሁን ላይ በጣም ትልቅ ውስብስብ የሆነ ስሜት ውስጥ ገብቷል። ለኢንጅላ አሊያም ደግሞ ለአዝራ ለየትኛው ሴት ዝግጁ መሆኑ ግራ ገብቶታል። ሁለቱም ሴቶች ልብ ውስጥ አሉ። አዎ አዝራን ማግባት አለበት፣ ኢንጅላን ደግሞ ይወዳታል። ምን ያደርግ ይሆን? አሁን ሁሉም ነገር ተዘጋጀ። አዝራም ለጋብቻዋ ጥሎሽ እያንዳንዱ እቃዎች በሙሉ ወደ እሷ ጋር መጉረፍ ጀመሩ። ሙበራ በድብቅ አንድን ስልክ ታወራለች። የደወለላት ሰው ሀሊል ነው። ሀሊል ማን ነው? ለሙበራስ ለምን ደወለላት? በቀጣይ ትዕይንት ይዤላችሁ የሚቀርብ ይሆናል። እያንዳንዱ እቃዎቿን ይዛ ወደ የአዝራን እቃዎች ይዛ ወደ መቴ ቤት ውስጥ እያስገባች ባለችበት ሰዓት ላይ ኦዛን ለብቻዋ ኢንጅላን ካገኛት በኋላ አንድ ነገር ይጠይቃታል። እሱም ደግሞ አብሯት መሆን እንደሚፈልግና የማትፈልገውን ህይወት እዚህ ከምትኖር አብራ ወደ ለንደን ሂዳ አብረው ለብቻቸው ህይወት መመስረት እንደሚችሉና እናም ደግሞ እንደሚወዳት እንደሚያፈቅራት ይነግራታል። ኢንጅላ ለዛ ነገር ለተስማማ ባትፈልግም እንኳን ኦዛን ግን እባክሽ እሰቢበት፣ እናም ደግሞ አትጸጸጭበትም፣ ምርጥ ህይወት አብረን የምንኖር ይሆናል፣ የእውነት ቃል ይገባልሻለሁ፣ እናም በጣም ተመችተሽኛል ሲል ይነግራታል። ኢንጅላም እንዴት በአንድ ላገኛት ሴት እንደዚህ ትንበረከካለን ብላ ስትነግረው ይህ ፍቅር ይባላል ውዴ፣ እናም ደግሞ ፈልግሻለሁ፣ ከአንቺ የሚጠበቀው ፓስፖርትሽን አዘጋጂ፣ ግን ደግሞ ስለ ፓስፖርትሽን ሆነ ስለዚህ ነገር ማንም ሰው እንዳያውቅ እባክሽን፣ በተለይ ደግሞ ናዝ ማወቅ የለባትም በማለት ነግሯት የአዝራን እቃዎች ይዘው ይሄዳሉ። ወደ ተመልካቾች ናዝ የምንለው አዝራን ነው። ምክንያቱም አዝራ እንዲሁም ደግሞ ናዝ የቤት ስሟ ሲሆን አዝራ ደግሞ የድራማው ስሟ ነው። ለዛም ነው። ተመልካቾች በቀጣይስ አብረው መሰደድ ይችሉ ይሆን ኢንጅላና እንዲሁም ኦዛን? በሌላ በኩል አሁን የመቴና እንዲሁም ደግሞ የአዝራ ጋብቻ ደርሰዋል። ቀጣይ ምን ይፈጠራል?